ፈራሁት። ናታን ልቀቀኝ፣ እረፍ። የሚጠጡትን ነገር እንደውም አንቺ ላይ የሆነ ነገር አድርጌ በተጻተኝ አንቺ ማትረቢ ቆሻሻ። ኧረ ናታን እንደሱማ አታድርግ። በእሷ ምክንያት ራስን አታቆሽሽ። ምንም አትበላ አቤል። እኔ እና እሷ ጀምረን ያልጨረስነው ያላወራረድነው እህቴን አግታል ልገላት ነበር። ውይ ናታን እንደሱ እኮ አይሆንም። በቃ እሱ እኮ አለፈ። ግን ምንም ያለፈ ነገር እሷ እንጂ እኛ የደረሰብንን ነገር አረሳ ነው። ደግሞ መቼም አረሱ። እባክህ ልቀቀኝ፣ ልሞት ነው። አይ በጭራሽ አለቅሽ። እንዴት ነው እብድ ነኝ ብለሽ ብሎ ማስመሰል ይቻላል? እኔ እብድ ነኝ ምንም አላስመሰልኩም። እዚህ እኮ ፊት ለፊትሽ የቆመ የአንድ ዓመት ህፃን አይደለም። እውነቱን ተናገሪ፣ አለበዚያ ግን በህይወቴ የሚጸጽተኝን ነገር እንዳደርግ እያስገደድሽ ነው። እባክህ ናታን ተዋት። አዎ በድብድብ ሲሆን በሰላም ማስወጣት ይሻላል። እቺ ሰውን ሰላም እየነሳች ሰላም ሰላም፣ ውድና የተከበራችሁ የሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ናታን ሉሊትን ገደላት። ጉድ 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 ጉድ! ሐረግ 152 ጉድ ጉድ ጉድ! ሉሊት ሞተች እንዴ እናንተ? ሞተች ሞተች። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ አድርጉት። አዳዲስ መረጃዎችን ታገኙበታላችሁ። እንዲሁም አዳዲስ ድራማዎችን እናስተላልፍላችኋለን ማለት ነው። እንደዚህ ተወዳጅ የሆኑ የሐረግ ድራማ፣ የተለያዩ ድራማዎች የነ ርብቃ እናስተላልፍላችኋለን ማለት ነው። ውዶች ማሮች፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ እያደረጋችሁ በኮመንት ሀሳብ አስተያየታችሁን እየጻፋችሁ አብራችሁ እንድትቆዩ ጋብዘናችኋል። ስለምትከታተሉን ወዳችሁ ፈቅዳችሁ እናመሰግናለን። ከዚህ በመቀጠል እኔ እህታችሁ ሜላት የሐረግን ድራማ እየገረብኩላችሁ አብሬያችሁ ቆያለሁ ማለት ነው። እስከ መጨረሻው አብራችሁ እንድትሆኑ ጋብዘናችኋል። ሐረግ ድራማ 152 ምን ተፈጠረ? ሐረግ ሉሊት ተንኮሏን አልተወችም። ሉሊት አሁንም ጽዮን ላይ እጇን መሰንዘሯን አልተወችም። ለምን? ናታን ኢፍራታን ተጠራጠራት። ኢፍራታ በሱ ላይ እንደደረበችበት ወይም በሱ ላይ እንደምትሄድ አድርጎ እያሰበ ነው። እሱስ ተገቢ ነው ወይ? ምን ያክል ኢፉ ናታንን እንደምትወደው ያውቃል። ለሱ ብላ ብዙ መስዋዕቶችን አሳልፋለች። እንዲሁም በወንድሙ በተለያየ ነገር ብዙ መከራና ስቃይን አሳልፋለች። አሁንም የልጇን ነገር ስለሆነባት ነው ከቃላብ ጋር በድብቅ እየተገናኘች ያለችው ኢፉ ማለት ነው። ግን ናታን በቃላብ ጠርጥሯታል ኢፉን። እሷም አላወቀችም። ናታን ተቀይሮባታል ማለት ነው። ውዶች የድራማውን ከመጀመሪያው ጀምርላችሁ ላይክ ማድረጋችሁን እንዳትረሱ። እንግዲህ ከመጀመሪያው ተጀምርላችሁ ናታን ተናዶ ኢፉ መቼም በቀደም ከማነው ስሙ ከቃላብ ጃኬት እንትን ብሏን ነበር፣ ሰጥቷት ነበር መንገድ ላይ ይሄደ። ከዛ ጃኬቱን ለመመለስ እሱም ጋር የሆነ የማናገርሽ ነገር አለ ስላላት ብቻ ሂዳ ተገናኝታ ነበረ። ከዛ መጥቶ በጣም ነው የተናደደው። ናታንም ሰምቷልና ያለውን ነገር መጥቶ በጣም ነው የተናደደው። ከዛ እሷም የኔ ናታን እያለች ስትጠራው እንዳልሰማ ሆኖ ነበር ዝም ያላት፣ ስለተናደደባት ነው። ከዛ ወደ ሳሎን መጣች። እንዴ ምን እዚህ ያለ ነው እንዴ እየጠራው አቤት አትለኝ ምናምን ብላ መጣ። ቁጭ አለች። ቁጭ ብላማ አሁንም ስታናግረው እሱ የሚያስበው ሌላ ነው። ከኔ ምን አተሽ ነው ሌላ ሰው ጋር በእኔ ላይ እየደረብሽብኝ፣ እውነት ለምን ታስመስያለሽ እያለ በውስጡ ሲያወራ ነበረ። እሷ ግን ምንም አላወቀችም። እያናገረችው ሁላ መልስ እየሰጣት አልነበረም። ስታናግረው እሱ የሚያስበው ሌላ ነገር ነው። ለምን አትመልስልኝም የኔ ናታን ስትለው አይ ችግር የለውም የኔ ፍቅር ኢፉዬ ነይ ቅፍል አድርግሽ ነይ ልሳምሽ እስኪ ምናምን ይላታል። እሱ ግን አንጀቱ እርር ድብን ብሏል። ከዛ እሷም መጥታ በየጓነቷ መጥታ ታቀፈች። አቅፋት እያለ የሚያወራው ግን ምን አድርጌሽ ነው በእኔ ላይ ልትሄጂ የቻልሽው? እንዲህስ አይነት ነገር ማስመሰልስ እንዴት ቻልሽ? እያለ ብቻውን ሲያወራ ነበር። ማን? ናታን። ኢፍራታም አላወቀችም። ከደረቱ ላይ ሆና እሷም የኔ ናታን ምን ተፈጥሮ ነው? የተፈጠረ ነገር አለ ምናምን ስትለው ምንም የለም። አንቺ ራሽን ዘና አድርጊ ምናምን እቤት የተፈጠረ ነገር አለ ስትለው ምንም የለም አላት። ከዛ እያለ ይቀጥላል። ሉሊት
ከየት እንደመጣች ከሳሎን መቼም ሉሊት ገብታለች ጠቅልላ ከነ ገኒ ጋር ማለት ነው። ቤቱ የራሴ ነው። ምክንያቱም ያጻፈችው ያስጨረሰችው ወረቀት አለ። አሁንም ሴራዋን እያሴረች ነው ሉሊት ማለት ነው። ስለዚህ ማንም አልነበረም። ፂ ነበረች ሳሎን የነበረችው። ከዛ ወደ ሳሎን ገብታ ምንድነው ያደረገችው? እዛ ቁማ ነበረ። ማን ፂን እያናገረቻት እያለ ለምንድን ነው አንቺ እዚህ ቤት የማትወጪው? ለምንድን ነው አንቺ አውቋብድ ምናምን ስትላት፣ አንቺ ልጅ ዝም በይ ተናድጃለሁ እንዳላጋጭ ስትላት፣ ለምንድን ነው የምታጋጭኝ? እስኪ ንክት አድርጊ ምናምን ስትል ደግሞ እሷ አቅም እንዳላት ሁላ መታ ገፈተረቻት ሉሊት ለፂም ስትወድቅ ጠረጴዛው መቷት ስለነበር ጸጥ ብላ ነበር የቆየችው። ለስንት ሰዓታት ቆየች። በዛ ጎትታ በሶፋ ጥግ አደረገቻት፣ ማንም እንዳያያት አድርጋ ማለት ነው። ከዛ አቤልም መጥቶ ነበር። መጀመሪያ ጽ እየጨፈረች ነበር። አቤል መጥቶ እንደዚህ ነው እና ጠቅልላ ገብታለች ምናምን ብላ ነግራው ነበር። አቤል ወደ ናታን ነው የሄደው። ናታን ጋር ሄዶ ሉሊት እኮ ጠቅልላ ገብታለች፣ የት እዛ በቤት ጠቅልላ ገብታለች ምናምን ይለዋል። ናታንም በጣም ተናደደ። በቃ ካሁን የመጨረሻ ነው፣ እሷን ማስወገድ አለብኝ ምናምን እያለ ናታንም ራሱን ማዘጋጀት መናደድ ምናምን ጀመረ። ከዛ በኋላ ያለው ነገር ቃላብ ደግሞ ከእህቱ ጋር እያወራ ነበር። እህቱ ጋር እያወራ እያለ የእህቱ ጓደኛ እንደምታፈቅረው ግን እሱን ሳይሆን ገንዘቡን እንደምታፈቅር እያወራች ነበር። ከዛ ምንድነው ያደረገችው? ተደብቃ ነበር መጋረጃ ስርና እሱ ደግሞ ከውጭ መጥቶ ያው ይፉን አግኝቷት ነበረ የተመለሰው። ይፉን አግኝቷት ሲመለስ ዛሬ ደግሞ ለእህቱ ነው ብቻዋን መስለው፣ ዛሬ ደግሞ ምንም ደስተኛ አይደለችም፣ ፊቷን አዙራብኛለች ምናምን ሲላት፣ እሷም እዛ ስር ተደብቃ እንደነበር ጓደኛዋ ስለምታውቅ ስለሱ ማውራት አልፈለገችም። ከዛ ምንድነው ያደረገችው? ጥላው ተነስታ ነው ሄደችው። እያናገራት እያለ እንደ እህቴ እያናገርኩሽ እኮ ነው ምናምን ሲላት አልሰማችሁም። ከዛ እሷ ልክ እንደሄደች ስልክ ተደወለ። ህፃኑ የሆኑ ሰዎች መጥተው ነበረ፣ ግን ወደ እሱ አልቀረቡም ምናምን የምትል ሴት ነበረች የደወለችለት። ያቺ ደግሞ አፍቅሬ ያለ የምትለው ሴት ደግሞ እዛ ውስጥ ተደብቃ ነበረ። ማናት? የእህቱ ጓደኛ ማለት ነው ያኔት። ከዛ እሱም በቃ መጣው ብሎ ስልኩን እንደዘጋ ተነስቶ ህፃኑ ወዳለበት ለመሄድ እየሄደ እያለ መንገድ ላይ እሷም ይሄን ጉድ ማየት አለብኝ፣ እንዴት ትደብቂኛለሽ ይህንን ነገር እያለች የቃላብን እህት እየወቀሰች በውስጧ እሱን እየተከተለች መሄድ ጀመረች። እሱም ወደ ህፃኑ እየሄደ ነበር፣ ግን በኋላው ማን እንዳለ እያየ ነበር። እሷ የታየች አልመሰላትም፣ እየተደባበቀች እየተከተለችው ነበረ። ከዛ በኋላ የሆነ ቦታ ሲደርሱ እሱ ተደበቃ ተሰወረባት። ስትዟዟር አሁንም አላየችውም። ዙራ እንደዚህ ስትል እየተናደደች መጥቶ ካንገቷን አነቃት። ከዛ አነቃትና ምንድነው ያደረገው? ለምንድነው የምትከታተኝ? እህቴንም እኔንም የምትከታተኝ ምን ፈልገሽ ነው? አንቺ ማንሽ? ምንድነሽ? ምናምን እያለ ሲጠይቃት እኔ ምንም አይደለሁም፣ እኔ ብቸኛ አፍቃሪህ ነኝ፣ በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ ደግሞ እየተከታተልኩ አልነበረም፣ በመንገዴ እየሄድኩኝ ነው ምናምን ትለዋለች። እሱም አንቋት ተናዶ ነበረ። ሁለተኛ በመንገዴ እንዳላገኝሽ፣ እንደዚህ አይነት ፍቅር የለም፣ እየተከታተልሽኝ አፍቅሬሃለሁ ማለት ምንድን ነው የሚል መልስ ነበር የሰጣት። እሷም ተናዳ ከዛ በኋላ ካሁን በኋላ ከመንገዴ እንዳላይሽ ሲላት እሺ ነው ብላ ተናዳ የምታደርገውን ነገር እያሰበች ነበር እየተፈናጨረች የሄደችው። ከዛ ወደ ናታን ስመለስ ናታንም ተናዶ ወደ ሉሊት ሄደ። ሉሊት ጋር ሄዶ እንግዲህ በሰላማዊ መንገድ እያናገረ ነበረ። እሷም እውነት መስሏት ሰላም ልትለው በምትልበት ሰዓት እኔ ሰላም በይኝ፣ ችግር የለውም ታርቀን የለ ሁሉ ነገር አልፏል፣ እሷም ቤተሰቦቻችን ናት እያለ እያወራ እያረዛረዘ ከዛ አንቆ ሊገላት ነበር ሉሊትን። ከዛ በስንት መከራ ነው የለቀቃት። እኔ ወረቀት አለኝ እዚህ ቤት እና መብት አለኝ፣ የትም መውጣት አልችልም፣ እኔን የሚያስወጣን መብት የላችሁ ምናምን ስትል ወረቀቱን ሂጅ አንጭና አሳይኝ ይላታል። ከዛ በኋላ ወረቀቱን ላንጣ ብላ ሄደች እሱም እዛ ቁጭ ብሎ አቤል መጣ። አቤል ሲመጣ አቤል እህቴን ጥራልኝ ምናምን ይለዋል። ለምን በዚህ ሁሉ ብስጭት ለምን ጠራታለሁ ተዋት ምናምን ሲለው ጥራልኝ ሰላም ልበላት በዛውም ይለዋል። ከዛ በኋላ አቤልም እሺ ይህን ነገር ባታይ ደስ ይለኝ ነበር። አቤል ደግሞ አፍቅሯታል ጽንና
ከዛ ይህን ነገር ባታይ ደስ ይለኝ ነበረ። ግን እሺ በዛው ምንም ማየት አለሁኝ እጄ ልጥራት ብሎ እሱም ወደ ክላስ ሄደ። ከዛ በኋላ ናታንም እንደዚሁ እየተቆነጠነጠ ለምን ቀረች አወይች ልጅ ምናምን እያለ እየተቆነጠነጠ ወይዘሮ ሉሊት ወረቀቱን ይዛ መጣች ቁጭ አለች። ወረቀቱን አንጭ ምናምን ሲላ ሰጠችው። አላነበበውም። ብድግ አድርጎ ነው ቅድድድ አድርጎ ከፊቷ አይጣለላት። እሷም አልተናደደችም፣ ምክንያቱም ኮፒው ስላላት አልተናደደችም። የብቀደው እኮ ኮፒው አለኝ፣ ስለዚህ የቤት ድርሻ አለኝ፣ ማንም ሊያስወጣኝ አይችልም ስትል አሁንም በድጋሚ አነቃት ናታን ማለት ነው። አንቋት እሷን በሚታገል ሰዓት ለጥ ሲል እህቱን ወድቃ አያት። ማንፂ ከዛ ደንግጦ በድንጋጤ እሷን ለቆ ወደ ፂ ነበር የተገለበጠው። ከዛ በኋላ ግን ፂም ለትንሽ ሰዓታት ዝም ብላ ነበር። ሆስፒታል መሰዳት ምናምን እያሉ እንትን ሲሉ እሷም እንደው ባትነቃ ነቅታ በተለይ ካወቀችብኝ ያለቀልኝ እያለች ነው ስትጨናነቅ የነበረው ሉሊት ማለት ነው። ከዛ እሷም ነቃች፣ ፂም ነቃች። ግን ማስታወሷን አልረሳችም። ግን ደግሞ ካነገረችው ወንድሟ እንደሚገላት ስለምታውቅ በቃ ምንም ማድረግ አልቻለችም እና ምንም እኔ ራሴ ነኝ የወደቅኩት ምናምን ብላ ነው እንትን ያለችው ያሳመነችው። ከዛ በኋላ ምንም ማድረግ አልቻሉም። ከገኒ ጋር እንደዚህ በዚህ መልኩ ተደብቀው ምን እያደረጉ ነው ካላችሁ ደግሞ ውሃ በሳሙና በጥብጠን ደፍተን እሷ ከዚህ ቤት አንቺ ነሽ አይደል ገኒ ያመጣሻት እዚህ ቤት ሉሊትን ስትላት እኔ አይደለሁም እና በድብቅ እየሄድሽ ታገኛት ነበር። እሺ ሌሎቹን ሸውጅ እኔም መሸወዳችም ስትላት አይ አዎ አገኛት ነበረ ስለምታሳዝነኝ ምናምን አብዳ አውቀው በእናቴ ያመጣሽው መዘዝ ምን እንዳስከተላየሽ ጭራሹን ጠቅልላ ገባች። አሁንም እንዳመጣሽ አድርገሽ አስወጫት ትላታለች። ከዛ በኋላ እኔማ ምንም ብታገል እኮ አሸንፋኛለች፣ ምን ማድረግ እንዳለብኝ ባዛ እንማከርሽ ብላም ብላ ጽናት ይሄንን ምክር ያመጣችው ሳሙና መሬት ላይ ደፍተን ስትወርቅ ምናምን ራሷን ስትስት ሆስፒታል እንወስዳታለን በዛው አድርገን እናስወጣታለን ምናምን የሚል ሀሳብ ነበር ያመጣችው ጽ ከዛ ሳሙና ላርጎ አምጥተው መሬት ላይ ደፉ፣ አረፈረፉ፣ ውሃ ደፉበት እና በዚህ መልኩ በዚህ ጋር ተደብቀው በባንኮኒ ስር እያየዋት ነበረ። እሷ ደግነቱ መጣች። ያው አንዳልጧት አልወደቀችም፣ እየተፍጨረጨረች ነበር እዛ ሳሙናው ላይ ባለችበት ሰዓት እንደመዋኘት ሳሙናውን እንደመረጋገጥ ምናምን እያደረገች ስትፈረጋገጥ ነበረ። በኋላ ላይ ማልቀስ ጀመረች። እያለቃቀሰች ማን ነው እንደዚህ ያደረገው? ጽናት እንደዚህ ያደረግሽው አይደል? ጽነሽ ቆይ አሳይሻለሁ ምናምን እያለች ተፈረጋገጠች። ትንሽ በኋላ ላይ እንደምንም ተስባ ሶፋ ላይ ተቀመጠች ማለት ነው። ማን ሉሊት እነሱ ውሃ የደፉት እንድትወርቅና ራሷን ስታ እንዲወስዷት ነበር ወደ ሆስፒታል። እሱ አልተሳካም። ከዛ በኋላም ያንን እንትን እያሉ ባሉበት ሰዓት ድራማው ወንድሙ ምንድነው ይሄ ቃላብ እህቱ ልጁን ህፃኑን ማየት አለብኝ ህፃኑን ካላሳየኝ እያለች እየጨቀጨቀችው ነበረ። ህፃን እንዳለ ስለሰማች ጓደኛዋ ግዴታ ሄደሽ ማየት አለብሽ ምን አይነት ህፃን ወይ ፎቶ አንስተሽ ላኪልኝ ብላታለች እና ጓደኛዋ ስታወራት ህፃኑን ለማየት ይዟት ይሄዳሉ። ወደዛ ህፃኑንም አይታው ወዳው ነው ስልክ ለመደወል የወጣችው ማለት ነው። እዛ ውስጥ አይታው ህፃኑ ያለበት ቦታ ላይ አይታውና በጣም ይቅርታ ወዶችና ያንን አይታ ወዳው ነበረ እሷ ስልክ ለማውራት የወጣችው። ብቻ ሐረግ ድራማ ማለት አሪፍም እየሆነ መጥቷል። አሪፍ ነው። እስከ መጨረሻው እንድትከታተሉት እኔ ጋብዣችኋለሁ። ተከታተሉት። ቀጣይ ምን እንደሚፈጠር ናታን እውነትም ኢፉ ከርታኛለች ብሎ ወደ ሌላ ነገር ይገባ ይሆን ወይስ እውነታውን ያውቅ ይሆን የሚለው በጣም አጠራጣሪ ነው ታውቃላችሁ። ምክንያቱም ናታን ልጁ የሞተበት ሬሳ ያለበት ቦታ ጃኬቱን ይዞ ሄዶ እያለቀሰ ነበር። አንተ ጋር ሞትኩ በኋላ እናትና እኔም በትክክል እየኖርን አይደለንም፣ እናትህ ካኔ ድብቅ ሆናለች፣ እናትህ ጠልታኛለች፣ እናትህ በቃ ምናምን እያለ ልጁ የተቀበረበት የተባለው ቦታ ላይ ሄዶ ጃኬቱን ይዞ እየተናገረ ነበረ ናታን። ኢፉም ደግሞ በቃ ይሄ ልጅ ምን ሆኖ ነው ለምንድን ነው እንደዚህ የተቀየረብኝ ምናምን እያለች ነበረ። ብቻ አላቅም ምን እንደምላችሁ። ሁሉም በተለያየ ስሜት ነው ያለው። አሁን ላይ አልተረዳዱም ማለት ነው። ምክንያቱም በውስጣቸው እሱም ሌላ እያሰበ ነው፣ እሷም እንደዛው። አላቅም ምን እንደምላችሁ። ስለዚህ እኔ የተማርኩት ነገር እኔ አላቅም፣ እኔ እንጃ ብቻ አላቅም። ልጁ በህይወት አለ። ያ ህፃን እንግዲህ እህቱን ወስዶ ያሳያት ህፃን የነ ናታን ልጅ ነው ማለት ነው። ያፌት የሚባለው ነው ልጁ በህይወት አለ። ግን ልጁ ሙቷል ብሎ እንዴት ነው ሙቷል ብሎ የሰጧቸው ሬሳ ውስጥ እንዴት ነው አምነው ተቀብለው የቀበሩት የሚለውን በጣም ከባድ ነውና እኔ አላወቅኩም። ለማንኛውም ለማለት ነው
ውዶቼ ፍቅሮቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ እኔ ከልብ አመሰግናለሁ ማለት ነው። ሐረግ ድራማ እንግዲህ ማለት ላይክ እያደረጋችሁ ተከታተሉን። ሐረግ ድራማን በየጊዜው ይዘንላችሁ የምንመጣው እኛ ነው ሁለገብ ሜላት ነን ማለት ነው። ነን በራሳችን ነገር እንመጣለን ከትንሽ ጊዜ በኋላ ፈጣሪ ጊዜውን ሲያመቻቸውና ላይክ 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 የምለው ላይክ እወዳለሁ እኔ ላይክ በቃ እንደዚህ ድርድር ብሎ ላይኮቹ ሳያችሁ ደስ ይለኛልና ላይክ አድርጉልኝ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እወዳችኋለሁ። እና እንተጋገዝ፣ እንተባበር። በቃ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ምንም አይቀነስባችሁም፣ ሙያ አይጨምርም ማለት ለእናንተ ምንም ነገር ኢዚ ነው ማለት ያገኘነውን ሰብስክራይብ ብናደርግ እዚህ ጋር ሰብስክራይቡ ከእናንተ እንትን ይላል እንጂ ያንቺ ፍላን እንደዚህ ይሄን ሁሉ ሰው ሰብስክራይብ አድርገሻልና አንቺ በቃ አትጠቀሚ ሚዲያን ብሎ የሚከለክለን የለም። ስለዚህ በፈቃደኝነት ላይክ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ራሱ ሊጠፋኝ እኮ ነው እናንተ። ታብ ላይክ ታብ አለው እኮ እዚህ ዩቲዩብ ላይ በእውነቴን ነው የምላችሁ። ታብ አሁን ስራ እንደዚህ ቁጭ ብላችሁ የምታዳምጡ ስራ ሳትይዙ ምናምን ነገር ታብ ብታደርጉ ምንም ጥቅም አለው ብዬ ነው የማስበው። ሰው ይስባል። አሁን ለምሳሌ ቲክቶክ ታብ ስታደርጉ ላይቡን ሽጥ ያደርገዋል እና ሰው እንዲመጣ ያደርገዋል። ይህም እንደዛው ነው እርግጠኛ ነኝ እንጂ ይሄን ታብታቡን ያመጣው ያለምንም ነገር አይደለም። ታብታቡ እንድንጠቀምበት ነው ያመጣው። ታብታብ እንድናደርግ ነው። እኛ ግን አናደርግም፣ ትዝም አይለንም። ታውቃላችሁ ያው ዙሮ ብዛታችን በስራ ተወጥረን ስለምንከታተል እንኳን ታብታብ ልናደርግ አለው ለማለት ራሱ የሚከብድበት ጊዜ አለ እና እንደዛ ነው የምላችሁ ውዶቼ። አመሰግናለሁ ስለተከታተላችሁ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዝት ትርፍርፍ ይበል። ባይ። ሰላም ሁኑ።